አመፀኛው ክልስ ዳንኤል ሁክ በእውነተኛ ታሪክ ላይ ተመሰረተ። ምዕራፍ 1 ሰላም ቤተሰቦች እንደምናችሁ። ሰብስክራይብ እና ላይክ በማድረግ ቤተሰብ ሁኑ። ምዕራፍ 1 የማንነት መሰረት ይላል። ጆሃና ለመጀመሪያ ጊዜ የልጇን አባት ዊሊያም ሁክን ያገኘችበትና አጋጣሚ መቼም ቢሆን አትረሳውም። ወቅቱ የጸደይ ወራት እንደነበር ታስታውሳለች። 1983 እንደ አውሮፓውያን አቆጣጠር በሂክ ሰፋፊና ረጅም ዕድሜ ባስቆጠሩ ጎዳናዎች ላይ በእግሯ ሞቅ ወዳለችው የከተማዋ እምብርት ስትጓዝ በፀሐይ ሙቀት የተነሳ ደክሟት ነበር። ሊስ ጁሊያንስ ካፌ የሚል የማስታወቂያ ሰሌዳ የተሰቀለበትን ቡና ቤት ስትመለከት አረፍ ብላ ቡና የመጠጣት ፍላጎቷ ተቀሰቀሰ። ቡና ቤት ውስጥ ገብታ በዓይኗ ያልተያዘ ባዶ ወንበር ፈልጋ እንደተቀመጠች የቤቱ ባለቤት ዊሊያም ሊታዘዛት ወደ እሷ ሄደ። ለቅጽበት ዓይን ላይን እየተያዩ ሁክ ያገናኝ አጋጣሚ ነበር። በወቅቱ ጆሃና የምትኖረው በዴንቨር ሲሆን ገና የዶሜስቲክ ኢኮኖሚ ትምህርቷን መጨረሷ ነበር። የ21 ዓመት ዕድሜ የነበራት ጆሃና ከ23 ዓመቱ መልከ መልካም ወጣት ዊሊያም ሁክ ጋር በፍቅር ለመውደቅ ብዙ መቆየት አላስፈለጋትም። ሁለቱም በፍቅር ከነፉ። ይህ ፍቅራቸው ከወራት በኋላ በጋብቻ ተጠናከረ። ሁለቱም ከፍተኛና ተመጣጣኝ ክብር ከሚሰጧቸው ወግ አጥባቂ ነጭ ደች ቤተሰብ የተገኙ ጥንዶች ነበሩ። የዊሊያም አባት በርናርዶስ ሁክ የታወቀ ሀብታም ስለነበረ ለልጁ ሊስ ጁሊያን ካፌን በስጦታ አበረከተለት። ከዚያም ባሻገር ዊሊያም በካቶሊክ ቤተክርስቲያን ምልመላ ለ4 ዓመት የባህር ኃይል ስልጠና ወስዶ በክርስቲያን ፓርቲና በግራ ክንፍ የፖለቲካ ፓርቲ አባል ሆነ። አባቱ በርናርድ ሁክ ለንግስቲቷ ቤተሰብ የቀረበና በዚያም የንግድ ተጠቃሚ የሆነ ቤተሰባዊነት የመሰረተ ሀብታም ነጋዴ ነበር። በርናርድ ሁክ ይህንን የዘር ሐረግ የሚያስረዳና ለልጅ ልጅ የሚሆን ማስታወሻ ጽፎ ለዊሊያም ሁክ ሰጥቶታል። የሁክ ዘርና ቤተሰቡ በሰሜናዊው የሆላንድ አካባቢ የሚገኝ ትልቅ የዘር ግንድ ያለውና የንግስቲቱን ቤተሰብ ነው። ሁለቱም ፍቅረኞች ጋብቻቸውን ለመፈጸም ኢንዶኔዥያ ውስጥ በምትገኝ ውብ ደሴት ሱማትራ ነበር የሄዱት። ሁለቱም ሙሽሮች ኢንዶኔዥያ የሄዱበት የአውሮፓ ምድር ከምትሰጣቸው ደስታ የሚልቅ ድንቅ ጊዜን እንደሚያሳልፍ በማመን ነበር። በእርግጥም የኢንዶኔዥያ ሕይወት እነሱ ከሚያስቡት የበለጠ በረከት ልትሰጣቸው እጆቿን ዘርግታ ተቀበለቻቸው። ዊሊያም ሁክ በፓሊም ባንክ የጎማ ዛፍ ምርት በሚያመርቱ ኢንዱስትሪ ውስጥ በአክሲዮን ሽርክና በተጨማሪ በጥሩ ደሞዝ ተቀጥሮ መስራት ጀመረ። ዊሊያም ከዚህ መደበኛ ስራው ጎን ለጎን ለደች ባህር ኃይልና አየር ኃይል በጦር አማካሪነት፣ በስልጣን ስልት አራቃቂነት እንዲሁም ለኢንዶኔዥያ አዲስ ምልመላ ወታደሮችን ስልጠና በመስጠት ይሰራ ነበር። ዊሊያም ጆሃን በ1939 ሐምሌ 1 ቀን 4 ኪሎ የሚመዝን ጤናማ ወንድ ልጅ ወለዱ። ሕፃኑ ጁፕ ዊሊያም ሁክ የወላጆቹ ፍቅር ሳይለየው ለ2 ዓመት ያህል ከቆየ በኋላ ፍጹም ያልጠበቀው ሁኔታ የተፈጠረው በሁለተኛው የዓለም ጦርነት ወቅት ጃፓን የሆላንድን ቅኝ ግዛት የነበረች ኢንዶኔዥያን ሲቆጣጠሩ ዊሊያም ሁክ ለጆሃን አንዳችም ቃል ሳይተነፍስ በድንገት እንደወጣ ላይመለስ ተሰወረ። በኢንዶኔዥያ ይኖሩ የነበሩ ሆላንዳውያን በወረራ ምክንያት ሀገሪቱን ሲለቁ ክሮያል ደች ኢንዶኔዥያ ጦር ሰራዊት ኪኒል የተላለፈችውን ትዕዛዝ እየፈጸሙ ነበር። ትዕዛዙ እንደ መኪናና ብስክሌት ያሉ ማንኛውም መገልገያ ንብረቶች እያወደሙ እንዲሄዱ ነበር። ይህንንም የሚያደርጉ ንብረታቸውን ወራሪዎቹ ጃፓኖች እንዳይጠቀሙበት በማሰብ ነበር። በጊዜው በዓለም በግዙፍነቱ የሚታወቀው የሆላንድ ኤችቪኤ ካምፓኒ በመላው ዓለም ከተከላቸው በርካታ የስኳር ፋብሪካዎች መካከል አንዱ የሚገኘው በኢንዶኔዥያ ነበር። ጃፓኖችም ኢንዶኔዥያን መቆጣጠራቸውን እውን እየሆነ ሲመጣ ሆላንዶች ይህንን ፋብሪካ በ1 ወር ጊዜ ውስጥ ነቅለው ለመውሰድ እቅድ አወጡ። በኢንዶኔዥያ የነበሩ የደች ወታደሮች ብዛት እስከ 50
ሺህ ይደርሳል። በፋብሪካው ማሽን መግጠምና መፍታት የሰለጠኑ 1000 ሆላንዳውያን ቴክኒሽያኖች በ20 ቀን ውስጥ በታተው አካባቢ ባዶ አደረጉት። ማሽኖቹ በትልልቅ መርከቦች ተጭነው ጉዞ ወደ ምስራቅ አፍሪካዊት ሀገር ኢትዮጵያ ሆነ። በወቅቱ በኤችቪኤ እና በኢትዮጵያ መንግስት መካከል 5000 ሄክታር መሬት ለማግኘት ስምምነት ላይ ተደርሶ ነበር። ኤችቪኤ ለዓመታት ሊሰራበት ከነበረው ኢንዶኔዥያ በመውጣት ፊቱን ወደ ኢትዮጵያ አዞረ። የሆላንድ ኮማንዶችም ግዴታቸውን ተወጥተው ኢንዶኔዥያን ለቀው ሲወጡ ጃፓኖች በእነርሱ እግር ተተኩ። በ1942 በጃቭ ባህር ላይ ደቾች ከጃፓኖች ጋር ያደረጉትን የሞት ሽረት ጦርነት በሽንፈት አጠናቀቁት። 64,000 የጃፓን ወታደሮች በምስራቅ ምዕራብ ጃቫን ተቆጣጠሩ። ጃፓኖች ኢንዶኔዥያን የምድር ሲኦል አደረጓት። የጦር ጀቶች ሰማዩን ሰንጥቀው ሲበሩ የሚያሰሙት ሰቅጣጭ ድምፅ ጆሮ ያደነቁራል። የታጠቁ የጃፓን ወታደሮች በብዛት ይታያሉ። በፍንዳታ ከፈራረሱት ፎቆች የሚወጡት ጭስ አካባቢ ገሃነም አስመስሏታል። ለወትሮም አነስተኛ የቤት መኪኖች የሚተላለፉባት ሰፊዋ የአስፋልት መንገድ ላይ ታንክና ከባድ የወታደር መኪኖች ብቻ ይርመሰመሳሉ። አልፎ አልፎ ከአየር ላይ የሚወረወረው ቦምብና ተባራሪ ጥይት ለማምጣት የሚሽለኮለከው ሰው ማየት ራሱን የቻለ ትርኢት ነው። በየመንገዱ ጥጋጥግ ያለው አስክሬን ብዛት ሲታይ የሰው አቅል ያጣ ሩጫ ሲያንስ ነው ያስብላል። ሁለተኛው የዓለም ጦርነት ጆሃና ሄርሚን የ2 ዓመት ወንድ ልጇን ጁፕ ሁክን እቅፍ ቤቷን ቆላልፋ ከውጭ የሚሰማውን ሁከት እያዳመጠች በጭንቀት ታውጣ ተቀምጣለች። በሕይወት እያለች ሕፃን ልጇን ጁፕ ይህንን ሰቆቃ የሚያይ ምድር ተከፍታ ብትውጣት ትመርጥ ነበር። ያላት ብቸኛ አማራጭ መንፈሰ ጠንካራ እንደሆነች መቆየት መሆኑን አምናለች። የጁፕን ጭንቅላት እየደባበሰች እንዳይፈራ በሚገባው ቋንቋ አበረታታችው። ሕፃኑ ጁፕ በውጭ ያለውን ሁካታ እና የእናቱ ጭንቀት ግራ ጋብቶት እንዴ ወደ በሩ ሌላ ጊዜ ደግሞ ወደ እናቱ ያያል። የትርምሱ ምክንያቶች ለጁፕ ፍጹም ሊገባ አይችልም። የጁፕ ወላጅ አባት ዊሊያም ሁክ በጃፓን ወታደሮች በጥብቅ ከሚፈልጉ ሰዎች መካከል ዋነኛው በመሆኑ ነው ስጋቷ የበለጠ የጨመረው። የጆሃንና የሄርሚን ጆሃን ወደ ቤታቸው እየቀረበ የሚመጣ በረከት ያለ እግር ኮቴ ስትሰማ ጁፕን እንዳቀፈችው ጆሮዋን ቀስራ ማዳመጥ ጀመረች። ወታደሮቹ መሆን አለባቸው። ከዚህ የተሻለ አስተማማኝ መሸሸጊያ አልነበራትም። አይኖቿን ጨፍና መጸለይ ያዘች። ድምፃቸውን መስማት ሲጀምሩ በአነጋጋሪ ዘይቤያቸው የጃፓን ወታደሮች መሆናቸውን አወቀች። ያለችበትን ቦታ አውቀውታል ማለት ነው። የክፍላቸውን በር በከባድ ምት ተንኳኳ። መልስ አልሰጠችም። አፍታም ሳይቆይ በሩ ተገነጥለው ሲገቡ የታጠቁ ጃፓናዊ ወታደሮች ከጆሃንና ከልጇ ጁፕ ሁክ ጋር ተፋጠጡ። ከመሃላቸው አለቃ የሚመስል አንድ በዕድሜ ጠና ያለ ወታደር ወደ ጆሃን ጠጋ አለና ትክ ብሎ ተመለከታት። እሷ ግን አቀረቀረች። ሌሎች ወታደሮች በየክፍሉ እየገቡ መፈተሻቸውን መበርበራቸውን ቀጠሉ። ባልሽ የት ነው ያለው? ዊሊያም ሁክ ብሎ ጮኸበት። የወታደሮቹ አለቃ ጃፓኒዎቹ በሚመስል እንግሊዝኛ እኔ አላውቅም፣ ስለ እውነት የምላችሁ እኔ የት እንዳለ አላውቅም። ከቤት ከወጣ 15 ቀን አልፎታል አለች በታላቅ ፍርሃት ተውጣ እየተርበተበተች። ባልሽን ለመደበቅ መሞከር አያዋጣሽም። በራስሽ ላይ ችግር ከመፍጠርሽ በፊት ለመጨረሻ ጊዜ ልጠይቅሽ፣ ዊሊያም ሁክ የት ነው ያለው ብሎ አንባረቀባትና አይኑን እያጉረጠረጠ ያያት ጀመረ። እግዚአብሔር ምስክሬ ነው፣ የት እንዳለ አላውቅም። ከፍርሃቷ የተነሳ ድምጿም ይንቀጠቀጥ ነበር። ቀሪዎቹ ወታደሮች ፍለጋቸውን ቢያጠናቅቁም ምንም ነገር ባለማግኘታቸው እንደ አንድ ቦታ ተሰብስበው ያለቃቸውን የጆሃን ሁኔታ ይከታተላሉ። እንግዲያውስ ጥሩ፣ የት እንዳለ አሁን ታውቂያለሽ አለና ሽጉጡን አውጥቶ ሕፃኑ ጁፕ ጭንቅላት ላይ ደቀነው። ጆሃን እሪታዋን አቀለጠችው። የት እንዳለ ልትነግሪኝ ፈቃደኛ ነሽ አለ በጣም ተረጋግቶ። የወታደሮቹ አለቃ በዚህ ጊዜ አንዳች መጥፎ ነገር እንደተፈጠረ
የገባው ሕፃኑ ጁፕ እናቱን ተከትሎ ማልቀስ ጀመረ። እኔ አላውቅም፣ እባክህ ልጄን አትግደልብኝ፣ እባክህ እኔ አላውቅም። ጁሃን መሬት ተደፍታ እያለቀሰች መለመን ጀመረች። ወታደሩ ለጥቂት ጊዜ ተመለከታትና ሽጉጡን ወደ አፍቶ መልሶ ወታደሮቹን ጠራቸው። ሁለቱም አሁኑኑ ውሰዷቸው፣ እኔ እስክመጣ ድረስ ለብቻቸው ይቀመጡ፣ ከማንም ጋር እንዳይገናኙ። ዊሊያም ሁክ ከዚህ አካባቢ ሊኖር ስለሚችል ግማሾቻችሁ ፍለጋቸውን አጠናክሩ። ቀጠል ብሎ ትዕዛዙ ሰጣቸውና በፍጥነት ቤቱን ለቆ ወጣ። 3 ወታደሮች ጆሃንና ጁፕን በትልቅ መኪና ላይ ጭነው ተፈተለኩ። ከ30 ደቂቃ ጉዞ በኋላ ብራስ ታጂ የሚባል የጦር ምርኮኞችና ስደተኞች መኖሪያ ካምፕ ደረሱ። ካምፑም ከጃፓኖች ወረራ በፊት የፕላንቴሽን ትምህርት ቤት የነበረ ነው። ከመኪናው ላይ እያጣደፈ አወረዳትና ወደ ካምፑ ውስጥ ይዟት ገባ። ሕፃኑ ጁፕ የመኪናውን ጉዞውን ለቅሶውን አድክሞት ስለነበር ከእናቱ ደረት ላይ ተኝቷል። በካምፑ ውስጥ በርካታ ምርኮኞች ስደተኞች ይኖራሉ። ጃፓኖች የጁፕን አባት ዊሊያም ሁክን ለማግኘት ብዙ ጊዜ አልወሰደባቸውም። ነገር ግን እሱ አንድ ሚስቱና ልጁን በዚህ የጦር ካምፕ ውስጥ አልነበረም ያቆዩት። ሁለተኛ የዓለም ጦርነት እስኪያበቃ ድረስ 4 ዓመት በርማ በሚገኘው የጦር ካምፓቸው ነበር ያሰሩት። ሚስቱ የጆሃንና ወንድ ልጅ ጁፕ ሁክም ጦርነቱ አብቅቶ ለ4 ዓመት የቆየበት ካምፕም ለቆ ሲወጣ ጁፕ የ6 ዓመት ልጅ ሆኖ ነበረ።